ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ የዴይቱ ነው የ30 ቀን ቻሌንጅ ከጀመርን ማለት ነው 28 ቀን ለመሄድ ይቀረናል ማለት ነው። አብራችሁኝ እንደምትሆኑ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጋይስ መሰላችሁ። አሁን ምሳ ሰዓት ደርሷል። ቤት ሄጄ ግዴታ ምሳ መብላት አለብኝ ማለት ነው። ግን ሳስበው ለምን ቻሌንጁን አልሰራም ሀሳብ ብልጭ አለኝና እሱን ለመስራት አሰብኩኝ ማለት ነው። በምን አትሉ የፉድ ሪቪው ልሰራ ማለት ነው። ከቪው ላይ ምግብ አዝና የፉድ ሪቪው እሰራላችኋለሁ ማለት ነው። ከዛ ጄኒን የሆነ ሪቪዋችንን ሬት እናደርጋለን ከ10 ማለት ነው። ሶ ጋይስ ምግቡን አዝጄ ጨርሻለሁ። እዚህ ጋር ተገኝቷል ማለት ነው። ይሄኛው የምታዩት ከዳሪና ኮፊ ነው። ይሄኛው ቦሪቶ ነው ያዘዝኩት ማለት ነው። ከሶስት ጋር ነው ያመጡት። ይሄኛው ደግሞ ሚላን በርገር ፒዛ ነው ማለት ነው። ሚላን ደብል በርገር ነው ያዘዝኩት። እስቲ ከፍተን ደግሞ ውስጣቸው ምን እንደሚመስል እናያለን ማለት ነው። ተከታተሉ። ሶ ጋይስ ሲታይም እስቲ እይታውም አሪፍ ይመስላል። ኑና እዩት እስቲ። ሚላን ደብል በርገር ነው ያዘዝኩት። በርገሩ ይሄንን ይመስላል ማለት ነው። ዋው ሽታው ራሱ ሶስ አብሮት አለ፣ ቺፕስ አብሮት አለ። ይሄን ይመስላል ማለት ነው በርገሩ። ቦሪቶ ጋር ደግሞ ስንሄድ ወደ ቦሪቶ ደግሞ ስንሄድ ምን ይመስላል መሰላችሁ? ይሄን ደግሞ ከዳሪና ኮፊ ነው። በለው ሽታ እዩት ምን እንደሚያክል። ዋው እዩት ምን እንደሚያክል። ቺፕስም አብሮት ይቀርባል። በጣም ያበደ እይታ ነው ያላቸው ማለት ነው ሁለቱም ምግቦች። ቀጣይ ደግሞ እየበላን ምን እንደሚመስል ቴስታቸውን አብረን እናያለን። ሶ ጋይስ ሁለቱም ምግብ እይታቸውም ሽታቸውም በጣም ያበደ ነው። ሶ አንተኛውንም እበላለሁ፣ ሁላችሁንም እበላችኋለሁ ማለት ነው። አንተንም እበላሃለሁ። ሶ እንደዚህ እናደርጋለን ማለት ነው። ፈርስት ባይት ይባላል። ፈርስት ባይት ሁሌም አንደኛ ነው ይላል ይችላልች። ዋው በጣም አሪፍ። እሺ ቀጣይ ደግሞ ቺፕሱን እንበላና ይሄንን ከበላን በኋላ ሬት እናደርጋለን ማለት ነው። ከ10 ስንት እንደሚሰጣቸው ቺፕሱ አራሻችሁም ትንሽ ደረቅ ይላል። ምንም እንደዚህ አይነት ቺፕስ አይመቸኝም። ለዛ ሁለተኛ ባይታችን ዋው አታውሩ ግዴታ ቪዲዮ መስራት አለብኝ እንጂ ምንም አታውሩ የሚል ምግብ ነው። በጣም ተመችቶኝ። ሶ ቀጣይ ወደ ቦሪቶ እንሄዳለን ማለት ነው። ሶ በርገራችን ነው ወደዚህ እናደርግና እሷ በኋላ ትቀመጥልናለች። ሁለተኛው ደግሞ ቦሪቶአችን ነው ያዘዝነው። እሱን ደግሞ ሪቪው እንሰጣለን። ይሄ ካቻፕ ነው ማዮኔዝ ነው። ማዮኔዝ እና ካቻፕ አንድ ላይ አድርገን ይሄን ይመስላል ማለት ነው። የትኛው እናደርገውና እዚህ ጋር እናደርገውና እዩት ምን እንደሚያክል። በስመ አብ እዩት፣ ትልቀቱ እያያችሁት ነው እንደሚያክል። ሶ የመጀመሪያ ባይታችንን እናደርጋለን ማለት ነው። በጣም አይተመችም። ቃላት አይገልጸኝም። ሶ የዚህም የዳሪናን ደግሞ ቺፕስ እንሞክረዋለን። የኛው ቺፕስ ከዛኛው በጣም ይሻላል። ሶፍት ስለሆነ በጣም አሪፍ ነው እና ደግሞ አፍስተው ተሰራሩ ብቻ ነው የሚያወጣው። ሶ ጋይስ አሁን ወደ ሬት እንገባለን ማለት ነው። ሁለቱም አስቀምጬዋለሁ በለዋለሁ፣ ግን መጀመሪያ ለእናንተ ሬት ላድርግላችሁ ብዬ ነው። ሳይዝ ዋይዝ ይሄኛው በጣም ትልቅ
ከበርገሩ ቦሪቶ ያው የታወቀ ነው፣ በጣም ትልቅ ነው። ከችብሳቸው ጀምራ ችብሳቸው ይሄኛው ትንሽ ክራንቺ ነው፣ ጠንከር የማለት ነገር ባህሪ ያለበት ይሄኛው ይበልጣል ማለት ነው። የቦሪቶ 10 እሰጠዋለሁ፣ ይሄኛው ደግሞ 8 በጣም ክራንቺ ነው። እንደምታዩት በጣም ትንሽ ደረቅ ስለሚል እኔ ደግሞ እንደዚህ አይነት ችብስ ስለማልወድ የቦሪቶን መርጫለሁ ማለት ነው። ሁለተኛ ደግሞ ከምግቦቹ ደግሞ ስንመጣ በርገሩ በጣም ቤስት ነው፣ አንደኛ ነው፣ ግን ሳይዟ አነሰች። ቦሪቶ ደግሞ በጣም ትልቅ ነው። ይሄኛው በጣም ርቧችሁ ምናምን መብላት ለምትፈልጉ ብሳችሁ መብላት ለምትፈልጉ ይሄኛው ቤስት። ሁለቱንም 10 ነው የምሰጣቸው። ይሄ የኔ ሪቪው ነው፣ ሆነስት ሪቪው ነው። 10 ሁለቱም በጣም ያበደ ምግብ ነው። ፕራይስ ዋይዝ ደግሞ ይሄኛውን ከዳሪና ከቢዩ ነው ሁለቱንም የሚያዘዝኩት። ዳሪና ኮፊ ነው አጠቃላይ ያወጣሁት ከነ ዴሊቨሪ ምናምን 422 ብር ነው ማለት ነው። ይሄኛውን ደግሞ 387 ብር አካባቢ ነው እንደዛ ከነ ዴሊቨሪ ማለት ነው። ይሄ ከብስራተ ገብርኤል ነው፣ ይሄ ከሜክሲኮ ሰንጋተራ አካባቢ ነው ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር ማለት ነው። በዴይስ ደግሞ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቻው